ሰላም ቤተሰብ እንዴት አላችሁ? ደህና ናችሁ ወይ? ዛሬ ደግሞ አንድ ፕሪንተር ይዤላችሁ መጥቻለሁ። ላዘርጀት 600M 601 የሚል ፕሪንተር ነው። ትልቁ ፕሪንተር ነው። ቆየት ያለው ፕሪንተር ነው። ግን ጉልበቱ በጣም ኃይለኛ መስራት የሚችል ጉልበቱ በጣም ኃይለኛ የሆነ ፕሪንተር ነው። እንደምታዩት ማለት ነው። እንደዚህ ድፍን ያለ ፊክሲንግ ዩኒት ነው። HP 600 ጉልበቱ በጣም ኃይለኛ ነው። በጣም አሪፍ የሚባል ማሽን ነው። ያው ፓወር ነው የሚፈልገው። ስለዚህ የዚህን ፊክሲንግ ዩኒት ለብቻው ፈትቼ አሳያችኋለሁ ማለት ነው። እሺ እንቀጥል። ስለዚህ ምን ጊዜ በመተጀምሩት ያው ከዚህ ነው የሚሆነው ማለት ነው። እንደምታዩት እንደዚህ አዙራችሁ ታዩታላችሁ። የአሴምብልና ዲስአሴምብል ዩዘር ማኑዋል ይኖራችኋል። የትኛውም የፎቶኮፒ ሚኒ ፕሪንተር ከዩዘር ማኑዋል ጀማሪ ከሆናችሁ እናንተ ከዩዘር ማኑዋል ብትነሱ ጥሩ ነው። አዘርዋይስ ደግሞ ዩቲዩብ ላይ በመግባት ሰርች በማድረግ ሃይላይት ታገኛላችሁ ማለት ነው። ስለዚህ ከየት እንጀምራለን ማለት ነው? ከዚህ ነው የምንጀምረው። እንደምታዩት ከየት ነው የምንጀምረው? ከዚህ መጀመሪያ እቺንና እቺን አነሳለሁ ማለት ነው። ከዛ በኋላ እንቀጥላለን ማለት ነው። እንደዚህ አረግና ምላሷ ሻተሯ እንደዚህ ያያችሁት ነው። እንደዚህ አርጌ ነው ማውጣት ማለት ነው። እንዴት የነበረ እንደዚህ የነበረ ብሎን ከተፈታች ብሎን ከተፈታ እነዚህ ሁለቱ ብሎኖች ከተፈቱ በኋላ ምን አደረኩ ማለት ነው? ቲሸርት በማድረግ እንደዚህ ትነሳለች ማለት ነው። ከዛ በኋላ የሚጠበቅብኝ የት ይሆናል ማለት ነው? እነዚህ ሁለቱ ከዚህ ሳይድ አንድ አለ፣ ከዚህኛው ሳይድ አንድ አለ። ስለዚህ ሁለቱ ብሎኖች ይፈታሉ ማለት ነው። ስፕሪንግ ስላለው የመስፈንጠር አጋጣሚ ስላለ ስለሚኖር ምን ብናደርግ መልካም ነው ማለት ነው? እንደዚህ ጫን ዳገፍ አድርጋችሁ ይዛችሁ ቢሆን ይመረጣል ማለት ነው። እንደዚህ ብሎ ነው ከፈተ በኋላ ወደ ላይ ቀና አድርገውና ይሄ ምላስ ይታያችኋል። ወደ ላይ ቀና ካደረኩት በኋላ እነዚህ ሁለቱ ከተፈቱ በኋላ ምንድነው የማደርገው? ከፈታ አረጋታለሁ ማለት ነው። ምላሷን ገፋ ሳረጋት ይፈነጠርልኛል ማለት ነው። ስለዚህ እንደዚህ እሺ ፊዘር ፊልሙ ተጎድቷል እንዳያችሁት ማለት ነው። እነዚህም ብሎኖች ስፕሪንጎች ማለት ነው። ከዚህና ከዚህ ምን አድርጋለሁ? እንደዚህ ቀስ አድርጌ እንደዚህ ያነሳለሁ ማለት ነው። ከዚህ በሳይድ እንደዛው አሁን ይሄ ነፃ ነው ተፈቶልኛል ማለት ነው። ስፕሪንግ ጉድ የሚዝልን ስሎቶች እነዚህ ስሎቶች እንደዚህ ያነሳለሁ። ከዚህኛው ሳይድም እንደዛው ይነሳል። ከዛ በኋላ ፊክሲንግ ዩኒቱ ፊውዘር ፊልሙን ለማንሳት ወይም ደግሞ ሂተሮለሩን እና ፊውዘር ፊልሙን ለማንሳት የግድ ምን መደረግ አለበት? እነዚህ ጊሮዎቹ ጊሮ ሳይድ ጊሮ መውጣት መቻል አለበት። ጊሮ ወጣ ማለት ያው ፊውዘር ፊልሙ አይነሳልን ማለት ነው። ስለዚህ ምን አደርጋለሁ ማለት ነው? እዚህ ጋር መጀመሪያ አነሳታለሁ። እቺን ለማንሳት እናደርጋለሁ መሰላችሁ እንደዚህ ሳደርገው ይሆናል ማለት ነው። ተንሸራቱ ወጣልኝ ማለት ነው። ስለዚህ እቺን አነሳለሁ ማለት ነው። እቺ ወሳኝ ነች። የያዘችው ከላይ እንደ ተስፈንጥሮ እንዳይር ወይም ደግሞ ሲሽከረከር ጊሩ ለመሸፈን ነው። እንጀራ ስንሻለ ምን አለ ማለት ነው? ዳዶ አለው። ስለዚህ ዳዶን ቀስ አድርጌ ያወጣና ይሄን ዳዶ ለማውጣት እንደዚህ ከዛ በኋላ ነፃ ነው ማለት ነው።
ሳይድም እንደዛው ከዛ በኋላ ቀስ አድርጌ ምን አደርጋለሁ ማለት ነው እሺ ሽንፈታ ትገባለች አንድ ላይ ነች አሁን ነፃነት እቺኛዋ ማለት ነው እንደነ የሚሆነው እዚህ ጋር ያሉት ዋየሮች ከፊክሲንግ ዩኒቱ ጋር ግንኙነት ያላቸው ላይኖች አሉ ማለት ነው ሰማያዊዋ ላይን ቀጥታ ከፊክሲንግ ዩኒቱ ጋር ግንኙነት ያላት ናት እቺ እንደምታዩት ማለት ነው ስለዚህ የግድ ምን ማድረግ መቻል አለብኝ ማለት ነው መፍታት ይኖርብኛል ማለት ነው ዩዘር ፊልሙ ለመነሳት ሬዲ ነው ማለት ነው እንደዚህ ያመጣና አሁን ነፃ ነው ስለዚህ ምን መሆን ይችላል ማለት ነው መነሳት ይችላል ማለት ነው ዙም አውት አድርጌ ላሳያችሁና ከዚህ በኋላ እንደምታዩት ማለት ነው ዋየሮች ምለቀዋል ከዚህኛው ሳይድም እንደዛው ስለዚህ መነሳት ይችላል ይሄ እንደዚህ ይሄ ለመፍታት ምንድነው ማድረግ እቺ እንደዚህ ያነሳታለሁ ማለት ነው ትወጣልኛለች እቺን ለማውጣት ግሩዋን እንደዚህ ጫናው በመያዝ ያያችሁት ነው ብዙ አስቸጋሪ አይደለም ማለት ነው እንደዚህ አሁን ገብታለች ከዛ በኋላ ከታች ያያችሁት ነው ከታች ወደ ላይ ማለት ነው እንደዚህ ወሳኝ ነች ስለዚህ አሁን መሆን ይችላል ማለት ነው ዩዘር ፊልም መውጣት ይችላል እቺን ጥቁር ጎሚኒ እንደዚህ ያወጣ አነሳና ያያችሁት ነው ከተነሳ በኋላ አሁን ዩዘር ፊልሙ ነፃ ነው ማለት ነው ተቀዷል እንደምታዩት ሁላ ማለት ነው ስለዚህ የግድ መነሳቱ የግድ ነበረ መቀየሩ ያው አመጣሁ እንደዚህ አስገባለሁ ማለት ነው ያያችሁት ነው ቺኛው ሳይድ ወደ ቂጡ ነው ማለት ነው እንደዚህ ይሄ ሄዶ መግባት መቻል አለበት እንደዚህ ይገባልኝ ማለት ከዚህ ሳይድ ይመጣል ስለዚህ ከዚህ ሳይድ ያያችሁት ነው ነጭ ጎሚኒ ወዳለችበት ሳይድ ማለት ነው ምን የሚሆነው ማለት ነው የሚሆነው አቅጣጫው የሚሆነው ማለት ነው ስለዚህ እንደዚህ ነው ካስገባው በኋላ በስርዓት አስገቡት ይሄን እንደዚህ ከዛ በኋላ እቺን አመጣለሁ ማለት ነው እንደዚህ ወሳኝ ነች
እቺ ገብታልኛለች። ከዚህ በኋላ ያለው በጣም ቀላል ነገር ነው። እናደርጋለን እንደዚህ ካደረኩ በኋላ እቺን እያያችኋት ነው። እቺ እንደዚህ ነው። እቺ አሁን ገብታለች ማለት ነው። ስለዚህ ዩዘር ፊልሙን በዚህ መንገድ አዘጋጀን ማለት ነው። ከዚህ በኋላ የሚጠበቅብን አስገባት ወደ ቦታው መመለስ ይሆናል ማለት ነው። ዩዘር ፊልሙን ከቀየርነው በኋላ ስለዚህ ይሄ የማያስፈልግ ነው፣ ይጣላል ማለት ነው።
ስለዚህ የ600 ወይም ደግሞ 601 ኤችፒ ፕሪንተር ይሄን ይመስላል ማለት ነው። ምናልባትም ካሁን በፊት ይሄ ለሁለተኛ ጊዜ ስለሆነ ብዙ አስቸጋሪ አይሆንም ማለት ነው። ምናልባት ከዚህ በኋላ በተለያየ ማሽኖች እንገናኛለን ማለት ነው። የ406 የ404 የ403 እና የ600 ወይም ደግሞ 600M ላዘርጀት ፕሮ ፕሪንተሮችን በዚህ መንገድ ጨረስን ማለት ነው። የተለየ ሐሳብ ካላችሁ ያው የሐሳብ መስጫ ለማስቀመጥ ትችላላችሁ ማለት ነው። ይሄ ቪዲዮ ቢሰራ ይሄኛውን ደግሞ እንደዚህ ቢሆን የምትሉት ኮሜንት ካለ መቀበላለሁ ማለት ነው። ከዚህ በተሻለ በሌሎች ቪዲዮዎች እንገናኛለን ማለት ነው። ለዛሬ ይመስላል ጨረስን። ቴንኪው ቻው ቻው።